የተባለ የምስራቅ አፍሪካ ተመራማሪ በኤርትራ ጉዳይ ላይ አንድ ጽሑፍ በአንድ ጆርናል ላይ አሳትሞ ይዞ ወጥቷል። በዚህ ጽሑፍ ሸትል እንደሚለው የኤርትራ ስርዓት ክሽፈትን፣ የሀገርነት ህልም ምክንያትን፣ ተሞክሮ ያልተሳካ ዲሞክራሲያቸው፣ የአምባገነንነቱ ስረ መሰረት እንዲሁም የክሽፈቱ መዘዝና የቀጠናው ሰላምን በተመለከተ ጽሑፉ አስነብበዋል። ይህም በሰፊው ለማየት ለምሳሌ የዲሞክራሲ ተቋማት አልቦነት መኖሩን ያረጋግጣል። የኤርትራ ፖለቲካ ስርዓት ልጓም አልባነት መገለጫው ነው ቢባል ስህተት አይሆንም። ምክንያቱም ኤርትራ ስራ ላይ ያለ ህገ መንግስት፣ የተመረጠ የህዝብ እንደራሴ፣ ነፃና ገለልተኛ የዳኝነት ወይም የፍትህ ተቋም፣ ነፃ ፕሬስ እና ተቃዋሚ ወይም አማራጭ ተፎካካሪ ፖለቲካ ፓርቲ የላትም። ይሄ በግልጽ ይታወቃል። ብቸኛውና አንድ ለእናቱ ኢሳያስ አፈወርቂ ከአውሮፓውያን አቆጣጠር 1991 ጀምሮ ከኢትዮጵያ ነፃ ወጣንበት ወይም ነፃነታችንም በጉልበት በኃይል አግኝተናል ከሚሉበት ጊዜ ጀምሮ የተዘጋጀውንም ረቂቅ ህገ መንግስት ደብቆ በብቸኝነት እና በአምባገነንነት ያለአንዳች ምርጫና አማራጭ ራሱ በገነባው የአምባገነን ስርዓት ውስጥ ሀገሪቷን በመንዳት ላይ ያለ ሲሆን በዚህ በፈረንጆቹ 2026 ላይ ይሄ ሰውዬ የ80 ዓመት አዛውንትነቱን እንደሚያከብር ያትታል። ይሄ ጽሑፍ የአምባገነኑ ስርዓት አልባነት በሀገሩ ብቻ የቆመ ቢሆን ጥሩ ነበር፣ የተሻለ ይሆን ነበር። ይልቁንም ይህ ሰው ወታደሮቹን ኢትዮጵያ ድንበር ዘልቆ በማስገባት ቀጠናውን የማተራመስ ተግባር በመቀጠሉ ምክንያት የኢትዮጵያ መንግስት የኢሳያስ አፈወርቂ ወይም ወዲ አፎም ስርዓት ወታደሮቹን ከኢትዮጵያ ድንበር እንዲያስወጣ ማሳሰቧ በኢትዮጵያ ትግራይና አማራ ክልሎች የሚገኙትን የአማጺ ቡድኖች በትጥቅ መደገፍ እንዲያቆምና ይህንኑ ለተባበሩት መንግስታት በውጭ ጉዳይ ሚኒስትሩ በዶክተር ጌዲዮን አማካኝነት ማስታወቁ የሚታወስ ነው። ሌላኛው ሁለተኛው ጉዳይ የኤርትራ ስርዓታዊ ክሽፈት ወይም የሀገርነት ህልም ምክንያት ማሳያው ያልተሳኩና የተጭበረበሩ ምርጫዎች ናቸው። ብዙ ጊዜ እንደሚባለው በተለምዶ ኤርትራ አንድና አንድ ምርጫ ማድረጓን ነው የሚነገረው። ነገር ግን በዚህ ጽሑፍ ውስጥ ሸትል ትሮንቮል 3 ምርጫዎች ተሞክሮ 3ቱም ዲሞክራሲያዊነት የሌላቸውና አንዱ የሪፍረንደሙ ቴክኒካሊ ልክ ነው ይላል። እሱ የከሸፉ መሆናቸውን ያሳያል። በፈረንጆቹ አቆጣጠር የ1992 የከባቢያዊ ምርጫ ነበረ። ይህም ከሽፎ የቀረ ነው። 93 ሁላችንም እንደምናስታውሰው የሪፍረንደም ምርጫ የተደረገበት ነው። ይሄም ውድቅ ከሚያደርጉ ምክንያቶች አንዱና ዋነኛውን አልጠቀሰም ትሮንቮል በዚህ ጽሑፍ ውስጥ። ምክንያቱም ኤርትራ ነፃነቷ ሪፍረንደሟን ስታደርግ በምን አግባብና በምን ምክንያት የአፋር አካባቢ ወይም አሁን ላይ ወደ ኤርትራ የተጠቃለሉ አፋሮች ሪፍረንደም ውስጥ ሊገቡ እንደቻሉ በማን ፈቃድና እንዴት እንደሆነ ታፍኖ በአምባገነናዊ መንገድ የሆነ ስለሆነ ቴክኒካሊ ትክክል ነው ብሎ ያቀረበውን ሀሳብ አልቀበልም። ሌላው 1997 የሪጂናል አሰምብሊ ኤሌክሽን ነበረ። ይሄም ከሽፎ